ሳሪስ ቲቪ ላይ ትገኛላችሁ። በዛሬ መርሃ ግብራችን አዲስን እንቃኛት በሚለው ክፍላችን በሶስተኛ ክፍል ተገኝተናል ማለት ነው። ከጀርመን ወደ ሳር ቤት ምንሄድ ይሆናል ማለት ነው። ከጀርመን ወደ ሳር ቤት ስንሄድ ጀርመን የሚገኘው ከሀይሌ ጋርመንት ከፍ ብሎ ሲሆን ጀርመን ከቄራ እንዲሁም ከጀሞ ሚካኤል ጋር የሚያገናኝ መስመር ነው ማለት ነው። በዚህ መንገድ ወደ አፍሪካ ህብረት ወደ ሳር ቤት ወደ 3 ቁጥር ማዞሪያ አብረን የምንሄድ ይሆናል ማለት ነው። ስለዚህ በመካኒሳ አድርገን በ5 ቁጥር አቦ ማዞሪያ እናደርግና ከዛ በሳር ቤት አድርገን የት እንሄዳለን? ወደ ሜክሲኮ የሚያስኬደው መንገድ የምንሄድ በኤዩ በኩል እናደርግና ወደ ሜክሲኮ የሚሄደው መንገድ ይዘን የምንሄድ ይሆናል ማለት ነው። ሶ መንገዱ አሪፍ ተደርጎ ነው የተሰራው። በነገራችን ላይ አዲስ ፏ እያለች ነው የምትገኘው። ሶ በአንደኛው መስመር 3 መስመር ነው ያለው። ከ3 መስመሩ በአንደኛው ጠርዝ የባስ ብቻ መንገድ አለ። አዲስ አበባ ውስጥ ብቸኛ የባስ መንገድ ካለባቸው ጥቂት ሰፈሮች መካከል አንደኛው ይሄ ነው ማለት ነው። በዚህኛው የባሱ ሳይድ ማንም አይሄድም ማለት ነው። ይሄ ቀን በነገራችን ላይ ኳስ ነበር። እሁድ ዕለት ነው የቀረጽኩት። ኳስ ሳይሆን ሩጫ ነበረ። ታላቁ ሩጫ በምንሄድበት ሰዓት ነበር የቀረጽኩት። እንደምታዩት መንገዱ እንዳለ ጭር ብሎ ነበረ። በነገራችን ላይ ጭር ብሎ ነበረ። ሰው ትንሽ ሰው ነው የነበረው። ሶ በአንደኛው ሳይድ 3 አለ፣ በአንደኛው ሳይድ ደግሞ 3 አለ። 6 መመላለስ ይችላል ማለት ነው። ወደ ላይ 3 ወደ ታች 3 ማለት ነው መሄድ ይችላል። ስለዚህ ከመካኒሳ ነሳን የታቻል። በዚህኛው በኩል ብሔራዊ አልኮል ፋብሪካ ብሔራዊ አልኮል ፋብሪካን ከፍ እናደርግና ከዛ በነገራችን ላይ ቆይቀን ሰብስክራይብ አድርጋችኋል? አንቺስ አድርገሻል? አንተስ አድርጋል? ሰብስክራይብ ካላደረጋችሁ ሳሪስ ቲቪን ሰብስክራይብ በማድረግ ቤተሰቡ ነው። በነገራችን ላይ ወደፊት ሰብስክራይብ ማድረጋችሁ አይቀርም። ወደፊት ማድረጋችሁ ካልቀረ ደግሞ ገና ከሆነ ሰብስክራይብ እንድታደርጉ እኛንም አበረታቱን። እናንተም ደግሞ ቤተሰቡ ነው። አምሹር በእርግጠኝነት የምነግራችሁ ነገር ወደፊት ሰብስክራይብ ማድረጋችሁ ስለማይቀር አሁኑ ሰብስክራይብ አድርጉ። እንግዲህ አዲስን እንደምታዩት አስፋልት ዳር ላይ ያሉት ህንፃዎች እንዲሁም አጠራጠር የሚሉት ቤቶች አዲስ ኮት ተቀይሮላቸዋል ማለት ነው። ኮት ተቀየረ በሉት አይታችኋል። በአልሙኒየም ተደርጎ መብራትና መስታወት እንዲገጠምላቸው ተደርገዋል ማለት ነው። ሶ መንገድ ላይ ያያችሁ ታያችሁታ። ፒካፕ አትክልት ይዞ የጫነው ወደ ጋርመንት አካባቢ አትክልት ተራ አለ። ከዛ ጭኖ የመጣ መንገድ ነው ማለት ነው። ሶ በመካኒሳ አድርገን በአቦ እናድርግና ወደ ሳር ቤት ነው የምንሄደው ማለት ነው። መንገዱ አሪፍ ተደርጎ የተሰራ መንገድ ነው። ይሄ መንገድ እዚህ አደባባይ ላይ አቦ ማዞሪያ ነው የሚለው ፑሽኪን አደባባይ የሚላለ። በዚህኛው በኩል ወዴት መሄድ ትችላላችሁ ማለት ነው። በዚህ በግራ በኩል ወደ ላፍቶ ሞል መሄድ ትችላላችሁ ማለት ነው። በዚህ አደባባይ 5 ቁጥር በአቦ ማዞሪያ ማለት ነው። በአቦ ማዞሪያ መሄድ ትችላላችሁ ማለት ነው። ይሄ መካኒሳ አካባቢ ነው ያለ ነው። መካኒሳ አካባቢ እዚያ ጋር አምሮኛል። እዚያ አካባቢ ወጥቷል አምሮኛ። እሱ አሪፍ ሰፈር ነው። ይሄም ሰፈር አሪፍ ሰፈር ነው። ሰፈር አሪፍ ተደርጎ ተሰርቷል በነገራችን ላይ መንገዱ እና ብቸኛ ባስ ካለባቸው ሰፈሮች መካከል አንደኛው ይሄኛው መንገድ ነው ማለት ነው። ይሄኛው መንገድ ከየት ይነሳል? ከሀይሌ ጋርመንት ይነሳና እስከ ሜክሲኮ ድረስ የሚሄድ መንገድ ነው ማለት ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህ አዲስን እንቃኘት የተሰኘ ፕሮግራማችን ነው። በክፍል 3 ተገኝተናል ማለት ነው። ይታያችኋል። አልሀበሻ ቢልዲንግ ይላል። ከታች መስጊድ አለ። አሪፍ የሙስሊም እቃዎች እዚህ ማግኘት ትችላላችሁ። ልብሶች እዚህ ይሸጣሉ። አሪፍ ነው። እዚህ ጋር ደግሞ ቴምር ምን እንገባሉት የሚል ታፒላ ደግሞ የገነባባ ነው። ቴምር ወደ ሳር ቤት አካባቢ እየደረስን ነው ማለት ነው። በጣም ፈጣን ነው። በነገራችን ላይ መንገዱ ክፍት ነው፣ ጥርት ያለ ነው። ሶ የታላቁ ሩጫ እየሄድን ስለነበረ ነው መንገዱ ክፍት ነው በነገራችን ላይ። ስለዚህ እሁድ ጠዋት ማለት ነው። እሁድ ጠዋት ነው የተቀረጸው ይሄ ቪዲዮ። በዚህ ወደ ሳር ቤት ደረስን። ሳር ቤት ላይ ሬዲቴት ከፍተኛ ሽያጭ ካለባቸው ቦታዎች መካከል አንደኛው ሳር ቤት ነው። በጣም ተወዳጅ ከሚባሉ ሰፈሮች መካከል አንደኛው ሳር ቤት ነው ማለት ነው። ሳር ቤት እንዲወደድ ካደረገው ነገሮች መካከል ብዙ ኤምባሲዎች በመኖራቸው ምክንያት ተወዳጅነትን አድርፈዋል ማለት ነው። ሶ ሳር ቤት ላይ መስቀለኛ መንገድ አለ። ፊት ለፊት ወደ ሜክሲኮ ይሄዳል። በቀኝ በኩል ወደ ቄራ ይሄዳል። በግራ በኩል ወደ ላፍቶ ሞል እና ወደ ብስራተ ገብርኤል የሚሄድ መንገድ አለ ማለት ነው። አሪፍ ሰፈር ነው። ተወዳጅ ሰፈር ነው። እንዲሁም አሪፍ የተባሉ ሰዎች፣ ሀብታም የተባሉ ሰዎች የሚኖርበት ሰፈር ነው ማለት ነው። ሳር ቤት የሚገርም ነው።
መንገዱ በጣም ነው ደስ የሚለው። ሰው ወደ ሜክሲኮ መንገድ ይዘን ምን ይሆናል ማለት ነው። እዚያ በጣም ወዶ አንድ ህንጻ አለ ይታያችኋል። በቀኝ በኩል አንድ ግዙፍ ህንጻ አለ። እዚህ በጣም ወዶ ህንጻ ነው እሱ ራሱ። ቀለሙን ግን ቢቀይሩት ደስ ይለኝ ነበር፣ እንደፈለኩት ስለማይሆን ነው እንጂ። በዚህ በግራ በኩል የእልልታ ሪል ስቴት ህንጻ አለ በዚህኛው ሳይድ። በጣም ወዶ ነው እሱ። አስፓልቱ እንደዚህ ደስ ይላል። መብራቶቹ ጀስት ያዳባ አይነት መብራት ተደርጎባቸዋል ማለት ነው። እስከዚህ ድረስ አብረን ቆይተናል ማለት ነው። ከዛ ትንሽ በዚህ በኩል እንሄድና ያው ጫፍ ላይ መንገድ ዝግ ነው በነገራችን ላይ ምንም ሩጫ መሄድ አያስፈልግም። ሰው ኤዩ ያለበት አካባቢ ነው ማለት ነው። ይሄ ሰፈር ኤዩ ያለበት አካባቢ ነው። ይሄ ቦታ ከፍተኛ የሆነ የቤት ፍላጎት ያለበት እና እንዲሁም ውድ ከሚባሉ ሰፈሮች መካከል አንደኛው ሰፈር ይህ ሰፈር ነው ማለት ነው። ኤዩ፣ ብስራተ ገብርኤል፣ ሳር ቤት የተባሉ ሰፈሮች በጣም ውድ ከሚባሉ ሰፈሮች እና በቀኝ በኩል ኤዩ አለ፣ በግራ በኩል ወደ ልደታ ፊት ለፊት ወደ ሜክሲኮ ይሆናል ማለት ነው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሰብስክራይብ በማድረግ ቤተሰቡ ነው። ሳሪስ ቲቪዎች ነን፣ እንወዳችኋለን። ሰብስክራይብ በማድረግ አበረታቱን። አንቺም ማድረጊ አንተ ማድረግ ሁላችሁ በማድረግ ቤተሰቡ ነው። ሳሪስ ቲቪ በነገራችን ላይ እዚህ ሳር ቤት የኤምባሲዎች ሰፈር ብትሉት ይሻላል። እዚህ አካባቢ ቫቲካን ኤምባሲ አለ ማለት ነው። ሱዳን ኤምባሲ አለ። ከፍ ብሎ ደግሞ ካናዳ ኤምባሲ አለ። ሳውዝ አፍሪካ ኤምባሲ፣ በተለይ ደግሞ ወደ ብስራተ ገብርኤል ደግሞ ስትገቡ የሌለ ኤምባሲ የለም። ሳውዝ አፍሪካ ኤምባሲ፣ በጣም ነፍ የተባሉ ኤምባሲዎች እዚህ አካባቢ ነው ያሉት ማለት ነው። ኤምባሲ ስትፈልጉ ብዙ ጊዜ መሄድ ካሉባችሁ ሰፈሮች መካከል ሳር ቤት አካባቢ ማለት ተማጆሪ በጣም በብዛት በሚባል መልኩ የሌለ አይነት የኤምባሲ የለም ማለት ነው። ኢትዮጵያ ውስጥ ያሉ በብዛት ኤምባሲዎች የታሉ ማለት ነው? እዚህ ሳር ቤት አካባቢ አሉ ማለት ነው። ከአፍሪካ ህብረት እና የኤምባሲዎች መብዛትን ተከትሎ የቤት ኪራይ ዋጋ ከፍተኛ እንዲሆን አድርጎታል ማለት ነው። ይህን ሰፈር እንዲወደድ ካደረጉ መካከል ይህ ማለት ምንድነው? ሴፍቲ ኤንድ ሴኩሪቲ ሀይ ነው ማለት ነው። እዚህ ሰፈር ላይ ሴፍ ነህ ሴኩር ነህ ወይም ሴፍ ነሽ ወይም ሴኩር ነሽ ማለት ነው። እዚህ ሰፈር ላይ ቤት ብትገዙ ቤት ብትከራዩ ብትኖሩ እዚህ አካባቢ ማለት ነው። ለኤምባሲ ፕሮሰስ ኤምባሲ ካጣችሁ እዚህ አካባቢ ብትፈልጉ ኤምባሲዎችን አታጥሙ የሚል ግምት አለኝ ማለት ነው። ተማጆሪት የሚገኙ ኤምባሲዎች እዚህ አካባቢ ስለሚገኙ ማለት ነው። ሰላማዊ ነው፣ ጸጥ ያለ ነው፣ እረፍት ያለበት ሰላም ያለበት ሰፈር ነው። ይችን ሳልነግራችሁ አልተውም ብዬ ነው በነገራችን ላይ ድጋሚ ቪዲዮ ጨምሬ ራሱን ተመልሼ የመጣሁት ማለት ነው። አብራችሁኝ ስለነበራችሁ ደስ ይለናል። የሳሪስ ቲቪ ቤተሰብ ስለሆናችሁ ደስ ይለናል። ሰብስክራይብ ስላደረጋችሁ ደስ ይለናል። እናመሰግናለን። ከሳሪስ ቲቪ ጋር ወደፊት